ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች፣ ይህ የኤፒክ ጉዞ ቲዩብ ነው። በዛሬው ፕሮግራሜ እንደ ሁልጊዜው አዳዲስ የአቪዬሽን መረጃዎችን ይዤላችኋለሁ። ቪዲዮውን ላይክ እና ሼር በማድረግ የተሻሉ ስራዎችን እንዳቀርብ ያበረታቱኝ። ለቻናሌም አዲስ ከሆኑ ሰብስክራይብ በማድረግ ዘወትር በሳምንቱ መጨረሻ የማቀርብላችሁን ፕሮግራሜን ይከታተሉ። አመሰግናለሁ። የኢትዮጵያ አየር መንገድ ከማካው ወደ ማድሪድ አዲስ የካርጎ መስመር መጀመሩን አስታወቀ። ከ17 ሰዓታት በላይ የሚፈጀው ይህ የቀጥታ የጭነት በረራ ከማካው ኢንተርናሽናል ኤርፖርት በመነሳት በስፔን ማድሪድ አዶልፎ ሱዋሬዝ ባራያስ ኤርፖርት ያርፋል። በደቡባዊ ቻይና የምትገኘው የማካው ልዩ አስተዳደር በጥቅሉ 33 ኪሎ ሜትር ስኩዌር ወይም በግምት 33 የእግር ኳስ መጫወቻ ስቴዲየሞችን መያዝ የሚችል የቦታ ስፋት ብቻ ያላት ሀገር ስትሆን 710,000 ሰዎችም በቋሚነት ይኖሩባታል። በ2023 በተደረገ ጥናት በዓለማችን ካሉ ትላልቅ ሀብታም ሀገራት ጋር ስትነጻጸር ማካው አምስተኛዋ የዓለማችን ሀብታም ክልል ወይም ግዛት ነች። ለመጀመሪያ ጊዜ በሳምንት 2 ጊዜ ብቻ ሊደረግ የታቀደው በረራ የማካው አስተዳደር የ2025 የመስፋፋትና የድንበር ተሻጋሪ ንግዶቹን ለማሳለጥ ከያዘው እቅድ ጋር በአጭር ጊዜ ውስጥ የሳምንታዊ በረራው ቁጥር ከፍ ሊል እንደሚችል ይጠበቃል። እንደውም የኢንዱስትሪው አዋቂዎች እንደሚሉት የኢትዮጵያ አየር መንገድ ብዙ ያልተበላበት አዲስ የማዕድን ቦታ እንዳገኘ ይቆጠራል። ማካው በታሪኳ የፖርቹጋል ቅኝ ግዛት እንደመሆኗ መጠን ከስፔን እና ፖርቹጋል ጋር ላቅ ያለ የንግድ አጠቃላይ ኢኮኖሚያዊ ትስስር እንዳላት ይታወቃል። የኢትዮጵያ አየር መንገድ ወደ ማድሪድ በሚያደርገው በዚሁ በረራ ግዙፉን የቦይንግ 777F የጭነት አውሮፕላኑን በመጠቀም የማካው የኤክስፖርት ምርቶችን ማለትም የህፃናት መጫወቻዎችን፣ ኤሌክትሮኒክስ፣ ፈርኒቸር፣ የመኪና መለዋወጫዎችን፣ አልባሳትና የመዋቢያ ዕቃዎችን ለስፔን ኢኮኖሚ ያቀርባል። ይህ ደግሞ በአሜሪካን መንግስት በአሁኑ ወቅት እየተጣለ ባለው የንግድ ቀረጥ ምክንያት የአውሮፓ ሀገራት ትኩረታቸውን ወደ ኤሲያ ምርቶች የበለጠ እንዳደረጉ ማሳያ ነው። በቀጥታ ወደ ስፔን ከሚያደርጋቸው በረራዎች በተጨማሪ የኢትዮጵያ አየር መንገድ ከማካው በአዲስ አበባ በኩል ትራንዚት በማድረግ ወደ ደቡብ አሜሪካ ሀገራት ተመሳሳይ ምርቶችን ያደርሳል። በመመለሻ በረራውም አየር መንገዱ ወደ ማካው አጭር ጊዜ የሚቆዩ ወይም ፐሪሸብል የሚባሉ የግብርና ምርቶችን፣ ፍራፍሬ፣ አበባና የባህር ምግቦችን ለማካው ያቀርባል። የኢትዮጵያ አየር መንገድ በመንገደኛና የደረቅ ጭነት አገልግሎት ሽፋኑ ከኮሮና ወረርሽኝ ማብቃት ወዲህ በከፍተኛ ፍጥነት እያደገ ይገኛል። የኢንዱስትሪው ፍላጎት ከፈጠረው ምቹ የአየር ትራንስፖርት ሁኔታዎችና ስኬታማ አስተዳደራዊ መዋቅር በተጨማሪ የኢትዮጵያ አየር መንገድ ላለው ስትራቴጂካዊ የጂኦግራፊያዊ አቀማመጥ የምስራቅ፣ ምዕራብ፣ ሰሜን እና ደቡባዊ የዓለማችን ሀገራትን በአማካይ አጭር የበረራ ሰዓት ለማድረስ ልዩ የሆነ ተፈጥሯዊ ዕድል እንደሚሰጠው ባለሙያዎች ይጠቀሳል። አየር መንገዱ ባወጣው እንደ አውሮፓውያን አቆጣጠር የ2023-24 ዓመታዊ የፊስካል አፈጻጸም መረጃ ዓመታዊ ገቢው ከ6.1 ቢሊዮን ወደ 7 ቢሊዮን የአሜሪካን ዶላር ማደጉን ገልጿል። በተመሳሳይም የ2024-25 ዓ.ም ዓመታዊ ገቢው እድገት ተጠናክሮ ሊቀጥል እንደሚችል የሚያሳዩ የአየር መንገድ መመዘኛዎች ካሁኑ መመዝገባቸው ተገልጿል። ወደ ሁለተኛው አጠር ያለ የቅርብ መረጃ ስናልፍ የኢትዮጵያ አየር መንገድ ከአሜሪካኑ አርቸር አቪዬሽን ኩባንያ ጋር የአየር ላይ ታክሲ አገልግሎት ለማስጀመር ስምምነት ፈጸመ። በዚህ ስምምነትም አርቸር አቪዬሽን የሚያቀርባቸውን ሚድናይት ቀላል የከተማዎች የአየር ላይ ታክሲ አገልግሎት ኔትወርክ በኢትዮጵያ አየር መንገድ በአፍሪካና አካባቢው ያለውን ልምድ በመጠቀም ስምሪት እንደሚሰጣቸው ይገልጻል። እንደ አውሮፓውያን አቆጣጠር በ2018 ዓ.ም በአሜሪካን ኤሮስፔስ ዲፌንስ ኢንዱስትሪያልስ የተመሰረተው አርቸር አቪዬሽን በዋናነት የኤሌክትሪክ ኃይልን የሚጠቀሙ እንደ ሄሊኮፕተር ወደ ላይ ቀጥታ የሚነሱና የሚያርፉ ወይም ቨርቲካል
ቴክ ኦፍ ኤንድ ላንዲንግ የሚያደርጉ ቀላል አውሮፕላኖችን ከንድፈ ሐሳብ እስከ ምርት ድረስ የሚሰራ ድርጅት ነው። ወደ ኢትዮጵያ ሊገቡ የታቀዱት እነዚሁ የኢቪቶል ሚድናይት አውሮፕላኖችም በፓይለት የሚበሩ 4 ተሳፋሪ መንገደኞችን የመጫን አቅም ያላቸው ሲሆን አውሮፕላኖቹም በሰዓት እስከ 240 ኪሎ ሜትር ፍጥነት ይኖራቸዋል። እስከ 161 ኪሎ ሜትር ርቀት ድረስም ያለ እረፍት መብረር እንደሚችሉ ተገልጿል። የአርቸር አቪዬሽን ሚድናይት አውሮፕላኖች ከራሱ ፓይለቶች፣ ቴክኒሻኖችና ኢንጂነሮች ጋር ለኢትዮጵያ አየር መንገድ ለማስረከብ በስምምነቱ ተገልጿል። አርቸር እና ኢትዮጵያን ኤርላይንስ በቀዳሚነት ከኢትዮጵያ ሲቪል አቪዬሽን ባለስልጣን ጋር በመተባበር የአየር ላይ ታክሲ ኔትወርክ በኢትዮጵያና አካባቢ ያሉ ክልሎች ላይ ለመዘርጋት በአሁኑ ወቅት እየሰሩ መሆናቸውን አስታውቀዋል። እንግዲህ ውድ የቻናሌ ተከታታዮች ለዛሬ ያዘጋጀውላችሁ መረጃዎች ይህን ይመስላሉ። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ያበረታቱኝ። ለቻናሌ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ዘወትር በሳምንት መጨረሻ የሚለቃቸውን አቪዬሽን ተኮር መረጃዎች ይከታተሉ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። እስከ ሳምንት ቸርን ሰንብት።